ቅመሜ ጋር እኮ ነው የምመጣው። ቢሆንስ ከኔ ጋር ሰላም ነህ? ረዘምኩብሽ እንዲህ ለሚያዝ እስቲ ከኔ ጋር ሰላም ነህ ማለት እኔ ከአንቺ ጋር እኮ ችግር የለብኝም። አቅም የለሽም እኮ እኔ ማረገውን ነገር አታርጊ። ያው ምዚ ማን ነው አጥንት አንቺ የምታየው እኮ አትንኪኛ። ሰውነቴ ራሱ እኮ አይደል? ምን ነው ደበረሽ? እዚህ ጋር መቀመጥ ያለብኝ ለምን? አንተ የምር ስነ ስርዓት ይኖርህ። አንቺ እኔ ፈጥኜ መጣሁ እኮ። ምንድን ነው የሚያንጨረጨረሽ? እኔ ያልገባኝ። እኔ አልተንጨረጨርኩም። ተንጨረጨርሽ እንጂ ስታየኝ የሆነ ሳታየ ማለት ነው ጥሩ ነች። በቃ ጸጥ ያለች ነች። ስታየኝ የፍቅርም መንፈስ ይሁን የምንም መንፈስ ይሁን ተደበላልቆ ብቻ ይበጠብጣል ህይወቷ። ምን ላድርግሽ? እሺ የምትበጠብጠኝም አንተ ነህ እኮ ሰይጣን። እላይ ላይ በጣም የሆነ ቆይ አይደለም። ምን ለማድረግ እየሞከርኩ ነው? አንዴ ተነስ በእናትህ በስነ ስርዓት እናውራ። የምር አንተ ደስ አይልም። ደስ አይልም። የምር እንደዚህ ደስ አይልም። ተነስ ፀጉሬን ምናምን ዝም ብለሽ አሻሽ ያጨቃለኝ። ደግሞ በዚህ ልቤ ልታሸንፍ ነው? በፀጉር ነው ልብሽ የሚሸነፈው? ቤቱን ፀጉር በፀጉር እንዳላረግልሽ ከፀጉር ቤተሰብዝብኝ ሙታል። እሺ አሁን በእናትህ ዞር በልኝ። የምር የት ነው ዞር የምለው? አንተ እኔ መቻል አቅም የለኝም። ትከብዳለህ። ታንቂ ነው እንዴ? እዚህ ጋር ሰንቀደረ። ኧረ ወይኔ ገደለችኝ። ቤተሰቡ አንቃለሁ። ስነ ስርዓት ከሌለ አያችሁ አይደል? አትችልም እኮ ቀስት ነካይ ነው። ነርቫን ነው ነካው ነው የምላችሁ። ኧረ ወይኔ ምን ይሄ ነው? ነርቬን ነካው አይደል? ጸጥ ብለሽ ቁጭ ያልሽ ልጅ ያሳኩሽ። እሺ ተነስ። ያ አንጠለጥልሻለሁ። ታፍሪያለሽ። ነይ እስኪ ደግሞ አብሌን ታስሯል ከስንት ጊዜ በኋላ። አሁን አራቱ ልጆች አስደምጪኝ። ምን ያልሰማችሁ እንዴ? እግዚአብሔር እንግዲህ ስሚ አይሚ ቁጣ ያራ የመራስን እንዴ ደፈር ወይ ለማንኛውም ነይ ላስጨፍርሽ። ነይ እንጨፍር። አልጨፍርም። ትጨፍር ሻንጣን ይዘውጣልኝ። የት ነው የምወጣው? እዛ ቤቴ ላይ አስተካክዬ እስኪሄድ ድረስ ምናምን እኖራለሁ። ማለት እምቢ ካልሽ እስኪ ሄዳለሁ። ዱባይ እስኪሄድ ቤቢ ሰከን በይ፣ ፈልግ። ሰከን በይ፣ ሰከን በይ፣ ሰከን በይ፣ አረፍ በይ፣ አረፍ በይ፣ አረፍ በይ። እኔ እያለመጥኩ አይደለም። በእናትሽ እግዚአብሔርን ይኸው ቁጭ የምትይ ከሆነ በስራ ቁጭ። እግርህን አውርድ፣ እግርህን አውርድ። ይኸውልሽ አንድ ቀን ነው የማወጣው። እቆነጠርሻለሁ። ዳርዳር የምትይው በቃ እኔ እንደሱ መቀበል ፋሚሊ ያላችሁ እንደ ረስችው ጉድ ሃይሚን ሳያት ሁሉ ነገሬን ነው የምረሳው። የምር ጤነኛ በቃ ሲርበኝ ነው የምትመጣው አይደለም? ሻንጤን ይዤ ሲርበኝ እስቲ ሙያሽን ናፍቆኛል። አይ የለም በእግዚአብሔር ትንሽ አንቺ ትንሽ አንቺ የለም። ተይ መቼም ተሳድባ አትሄድማ። የለም ስለ አንስቼ እበላለሁ እንጂ እሺ ልምጣበት። እዛውኝ ሙሉ እቃውን አጥቤዋለሁ። እስኪ ከየት እንደምታመጣው ነገርሽ እኮ ነው ያልኩሽ። ሌላ ምን አለ? የሚያሰማምጥበት ቃላት ለምዶበት እኮ ነው። የኔ ቆንጆ እኔ የምልሽ ግጥም ልግጠምልሽ። ማርዬ ማርዬ የኔ ጠንበለለ ድንቡሽቡሽ ነገር ነሽ አይንሽ አይጣለ ይዘር ነይ በእናትሽ ገጠም ምን ያስቅሻል? ምን ቤት እኮ መተው ምን ያስ ጸዳ ያለ ካሜራ ነው እግዚአብሔርን። እሺ ሌላ ነገር ትፈልጋለህ? እኔ አንቺን ነው የምፈልገው እኮ በእናትሽ። እሺ ብትይ እኮ በቃ እኔ አንቺን ነው የምፈልገው።
ዛጋ እኔ የምለው ማንን እያየሽ ነው እዚህ ጋር አፍጥጠሽ? እኔ ቀጥታ ነው የሚሆን፣ አንቺ ወደዛ ነው የምታዩ። ማንን እያየሽ ነው? እኔ እንጃ ማለት እዚህ ሰፈር ነሽ እንዴ? ቁጭ እዚህ ጋር ይወድ የለው ጋሽ ድርቅ ስትል ቁጭ በይ ቁጭ። ምን ይጎልብሻል? ምን እስኪ ቁጭ። ወደ እኔ ካልሆነ አይመችሽም። ሁሉንም ነገር ከራሱ ጋር ማገናኘት ፍልግ እና ማን አለሽ ያለ እኔ ተናገረ። ማን አለ? ምግብ ላምጣልህ ወይ? መሰብሰብ እኮ ነው። በእናትሽ እስኪ አንቺ ይመታ አይደል እንዴ? ልብ ስታይ ትደነግጫለሽ እንዴ? አንቺ ኖርማል ነው። ፈጣሪ በልተጽናና እንደዛ እያሰብክ የሚመታው ታዲያ ምን ከበሮ ነው እንዴ? እሱ ቤተሰብ አንሰማትም ከዚህ በኋላ። ማን ነው? እኔ ምንም ቀልደው ነገር የለም። ሙያሽ ይዘርዝርልሽ። አቤ ላኩዝሻ ናፍቆሻል። እኔ አልበላም። እሺ በይ። ይሄን ዳርዳር እንዲህ ዳርዳር አትበይ። ዳርዳር ማለት መጥፎ ነው። አዎ ዱባዩንም እንዲህ አንቀሽ እንሂድ ባልሽ በያ። እንዴት ነው ዛሬ ይሄ ተነስቶብኛል የሆነ ነገር ቤቢ ጋር እሺ ከፍ አድርጊው ልሳምሽ ግንባርሽ እንዴ ምን ነው ከፍ ማድረግ እግዚአብሔር ነራፍሽ እሰማለሁ እንዴ ላፍርጥሽ ተሸክም እኮ ትሰሚኝ እንደው ትሰሚያለሽ ከዚህ በኋላ በቃ ላስገባሽ እንታ አታስገባም ምንድነው መሰለኝ የቱ መሄድ አይቻልም እንዳልወድቅ ጌታ እኮ ረፊያ ናዙር በል እግዚአብሔር ነራፍ አተሪ እግዚአብሔር ነራፋለሁ ገበዲ አረወይኒ ምን ልትይ ነው? ልነክሽኝ ነው? ንከሽኝ ነው ንከሽኝ በቃ እዚህ ጋር ለምናክተ እና ምን ነው ግንባሬ እኮ እና እዚህ ጋር አረው በቃ ዲድ በእግዚአብሔር እንጂ ዞር አይቻልም። አይሚ ማርያም ነው ይኸው አሁን እንደባበራለን። አስደብረኝ ምንድነው ግን አላማሽ አንቺ ለምንድን ነው የምታቃጥለኝ? ቦቴስ ለማቺ ነው ነይማ ናፍቆቴ ምንድነው እዚህ ጋር ሽቀለው ምን አደረኩሽ? እኔ ደግሞ እዚህ ጋር መች ደርሼ ቅድም ደርሻለሁ። ጀመው እንቺ ያረ እንዲያይባል ቡና ምናምን ፎታ አደረገች። ኧረ አልጠጣም እኮ አይኔንሽ እንዲ በእናትሽ ታራግቢ ምናምን። ኧረ እባክህ አይኔን እና ቁጭ ብለህ አይኔን ይኸው ልታይኝ ከሆነ አሁን አቃጥዬ እደፋዋለሁ። እንግዲህ እኔ ብሩኬ ልታቃጥኝ ቻለው አልኩ። ልታቃጥኝ እኔ ልታቃጥኝ ነው። ምን እረስሽ ነው እኮ ምንድን ነው እንደዚህ የምታይኝ? መብት ያደርግ እንዴ? ምን ሆኖብኛል እዚህ ጋር? ቀላል አንተ ነህ ታዲያ። እኔ እኮ አንተ ነህ የምትይ። ምን አደረግከኝ? ታውቂያለሽ? እሺ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ ሁሌም የኔው ነህ። የማንነት ጥግ የየው ገዳማይ
የኔነቴ ኩራት የየው ገዳማይ ያለኸኝ አንተው ነህ የየው ገዳማይ የመንፈሴ ጽናት የየው ገዳማይ እንክፉህን አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ በሕይወት እስካለው የየው ገዳማይ ሳይከደን ዓይኔ የየው ገዳማይ ልቤ አንተን አንተን ያለይለታ ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን ያለይለታ ይበዛል ናፍቆቱ ይመጣል ትዝታ